የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጽናትና ለውጥ ሙሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ታሪክና እድገት ውስጥ የማዕዘን ድንጋይ በመሆን ለዘመናት በርካታ መሰረታዊ ሚናዎችን ተጫውታለች። በዋናነት ሀገሪቱን ከውጭ ጥቃት በመከላከልና ለኢትዮጵያ ሕዝብ ሉዓላዊነት ነፃነት እንደ ምሽግ ሆና በመቆም ሀገሪቱን ከባዕድ ወረራ በመከላከል ረገድ ግንባር ቀደም ነበረች። ቤተክርስቲያኗ ከአደጋ መከላከል ተግባር ባሻገር የኢትዮጵያ የበለጸገ ባህላዊ ቅርስ እና ልዩ ማንነት በመጠበቅ ረገድ ትልቅ ሚና ተጫውታለች። ሀገሪቱን የሚገልጹ ወጎች፣ ቋንቋዎችና ልማዶች ጠባቂ በመሆንም አገልግላለች። በተጨማሪም ቤተክርስቲያኗ በተከታዮቿ መካከል ጥልቅ የሀገር ፍቅር ስሜትን በመፍጠር በትግልና በድል ጊዜያት ህዝቦችን አንድ የሚያደርግ የጋራ መንፈስን አጉልብታለች። በዚህ ዘርፈ ብዙ ሚናዋ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያውያን መንፈሳዊ ገጽታ ከመቅረጽ ባሻገር የሀገሪቱን የጽኑነት አቅምና የባህል ቀጣይነት አጠናክራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ዘመናት ሁሉ የውጭ ወራሪዎችን በመከላከልና የሀገሪቱን አንድነት በመጠበቅ ረገድ ወሳኝ ሚና ተጫውታለች። ይህቺ ጽኑ ተቋም ለህዝቡ መንፈሳዊ መመሪያ ብቻም ሳይሆን ማህበረሰቡ የውጭ ስጋቶችን ለመቋቋም በአንድነት እንዲቆምም አድርጋለች። ተቋሟ በተከታዮቿ መካከል አንድነት እንዲኖር በማበረታታት በተለያዩ ወረራዎችና ጦርነቶች ወቅት ሀገሪቷን ለመከላከል የጋራ እርምጃ እንዲወሰዱ አድርጋለች። የቤተ ክርስቲያኗ ቀሳውስትና ምዕመናን መሪዎቿ ጭምር በወታደራዊና በፖለቲካዊ መድረኮች ላይ ጉልህ ሚና በመጫወት ህዝቡ አጥቂዎቹን ለመከላከል አንድ እንዲሆን እምነት ከሀገር ፍቅር ጋር በማቀላቀል ከፍተኛ ሚና ተጫውታለች። ይህ ዘላቂ በአንድነት የመመከት አቅም ቤተክርስቲያኗ ህዝቧን ለመጠበቅ ያላትን ቁርጠኝነት የሚያሳይ ብቻ አይደለም። ይልቁንም በኢትዮጵያ ኦርቶዶክስ እምነትና በአጠቃላይ በሀገሪቱ ሉዓላዊነት ትግል መካከል ዘላቂ ትስስር እንዲፈጠር ረድቷል። ለዘመናት የቆየው ይህ የቤተ ክርስቲያኗ መንፈሳዊ ጥንካሬና ጽናት በአስቸጋሪ ሁኔታዎች በአንድነት የመቆምና የመመከትን ባህል በመፍጠር ከኢትዮጵያዊ ማንነት ጋር ተዋህዷል። በ16ኛው ክፍለ ዘመን በአህመድ ኢብኑ ኢብራሂም አልጋዚ በተመራው ወረራና በ19ኛው ክፍለ ዘመን በኢጣሊያ ቅኝ የመግዛት ሙከራዎች ወቅት ቤተ ክርስቲያኗ ኢትዮጵያውያንን አንድ እንዲሆኑ በማሰባሰብ ረገድ ወሳኝ ሚና ተጫውታለች። በ1896 በአድዋ ጦርነት ወቅት መሪዎቿ የነበራቸው ወሳኝ ተሳትፎ ይህንን ተጽዕኖ ጎላ አድርጎ ያሳያል። የቤተ ክርስቲያኗ መሪዎች ህዝቡን አንድ ለማድረግ በብርታት የሰሩ ሲሆን በመጨረሻም የኢትዮጵያ ነፃነትን ለመጠበቅ ለተገኘው ወሳኝ ድል የነበራቸው ድርሻ ቀላል አልነበረም። በእነዚህ ግጭቶች ውስጥ የቤተ ክርስቲያኗ መሪዎች በብሔራዊ መከላከልና ዲፕሎማሲያዊ ጉዳዮች ላይ የኢትዮጵያ ንጉሠ ነገሥት አማካሪ በመሆን የቤተ ክርስቲያኗን የባህልና የፖለቲካ ኃይል ሚና በማጠናከር በተደጋጋሚ አገልግለዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመከላከያ ሚናዋ ባሻገር የሀገሪቱን ጥንታዊ ባህልና ማንነት ጠባቂ ሆና ቆይታለች። ጥንታዊውን የግዕዝ ቋንቋ በቤተ መቅደሷ ሃይማኖታዊ ሥርዓቶችና ጽሑፎች ሁሉ ዋና መገልገያ በማድረግ አቆይታ ኢትዮጵያ ዛሬ በዓለም የምትለይበት የፊደል ባለቤት እንድትሆንም አድርጋለች። ቤተ ክርስቲያኗ በገዳማትና በቤተ ክርስቲያናት አማካኝነት ስነ ጥበብን፣ ሙዚቃንና ስነ ጽሑፍን ጨምሮ ባህላዊ የትምህርት ሥርዓቶችን አቆይታለች። እንደ ታቦት የማግባትና የማውጣት ሃይማኖታዊ ሥርዓቶችና የጥምቀት በዓል አከባበር ያሉ ልዩ ሃይማኖታዊ ልምዶች የኢትዮጵያ ባህላዊ ማንነት አካል ናቸው። በመሆኑም በዕለት ተዕለት ሕይወትና በማኅበረሰብ አንድነት ውስጥ የቤተ ክርስቲያኗን ማዕከላዊ ሚና ያንጸባርቃሉ። ቤተ ክርስቲያኗ በኢትዮጵያ ሕዝብ ውስጥ ጥልቅ የሀገር ፍቅር ስሜትን አስርጻለች። በመላ ሀገሪቱ የሚከበሩ የሃይማኖት በዓላትና ወደ ቅዱስ ስፍራዎች የሚደረጉ ጉዞዎች በኢትዮጵያ የተለያዩ ማኅበረሰቦች መካከል ያለው የጋራ ማንነት የበለጠ አጠናክሮታል። የውጭ ዜጎች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያላቸው ግንዛቤ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አብዛኛውን ጊዜ ግን ግንዛቤያቸው የሚወሰነው እንደ እይታቸው ነው። ብዙ የውጭ ሰዎች በተለይም ከምዕራባውያን አገሮች የተወጣጡ ቤተ ክርስቲያኗን በዓለም ላይ ካሉ ጥንታዊ የክርስቲያን ተቋማት አንዷ መሆኗን፣ ጥንታዊ ወጎቿን መጠበቋን፣ የብራና መጽሐፎቿን፣ የፊደል ባለቤትነቷንና በቅዳሴ ወቅት የግዕዝ ቋንቋ መጠቀሟን በማድነቅ ይመለከቱታል። ቤተ ክርስቲያኗ በምዕራቡ ዓለም ከሚገኙ ሃይማኖታዊ ክንዋኔዎች በተለየ መልኩ የተለያዩ ሕዝባዊ ባህሎችና ትውፊቶችን በአምልኮ ሥርዓት ውስጥ ማካተቷ ልዩ ትኩረትን ስቧል። በታሪክ ውስጥ ቤተ ክርስቲያኗ ከሌሎች የክርስትና ሃይማኖታዊ ቡድኖች በተወሰነ ደረጃ ራሷን ማግለሏ በሌሎች ቦታ የጠፉ የጥንት የክርስትና ልምዶችን እንደጠበቀች አድርገው እንዲያስቡ አድርጓቸዋል። ይህ ደግሞ መደነቅና ግራ መጋባትን ሊፈጥር ይችላል። የቤተ ክርስቲያኗ የሥነ ጥበብ፣ የሥነ ሕንፃ ቅርጽ፣ የብራና ጥልቅ የፍልስፍና የሃይማኖታዊ ጽሑፎቿ፣ የላሊበላ ውቅር አብያተ ክርስቲያናት፣ ድንቅ የሥነ ጥበብ ቅርሶቿ ያለማቋረጥ የሥነ ጥበብ ታሪክ ተመራማሪዎችና ቱሪስቶችን በአድናቆት ይማርካሉ። የፖለቲካ ታዛቢዎች ቤተ ክርስቲያኗ በኢትዮጵያ ፖለቲካና ህብረተሰብ ላይ ያላትን ጉልህ ተጽዕኖ በማስታወስ ከሃይማኖታዊ ተግባራት ባሻገር ጠንካራ ማኅበራዊ ፖለቲካዊ ተቋም አድርገው እንዲቆጥሯት አድርጓቸዋል። ይሁን እንጂ አንዳንድ የውጭ ተንታኞች ቤተ ክርስቲያኗ በተለይም የጾታ ሚናዎችና ሳይንሳዊ ትምህርት በተመለከተ ዘመናዊነትን ትቃወማለች በማለት ይተቻሉ። ሌሎች የክርስትና ሃይማኖቶች የቤተ ክርስቲያኗን ጥንታዊ ልማዶች ቢያከብሩም በቤተ ክርስቲያኑ ካልቆደናዊ ያልሆነ አቋም ምክንያት ብዙውን ጊዜ ስነ መለኮታዊ ልዩነቶችን ያነሳሉ። ሊቃውንትና የታሪክ ተመራማሪዎች ቤተ ክርስቲያኗ ብሔራዊ ማንነትን በመቅረጽ ረገድ የተጫወተችውን ወሳኝ ሚና ያከብራሉ። ይህም በሃይማኖትና በብሔርተኝነት መስተጋብር ላይ የተለየ ጥናት መሆኑን አጉልተው ያሳያሉ። ከቅርብ 10 ዓመታት ወዲህ ቤተ ክርስቲያኗ በማኅበራዊ አገልግሎት፣ በሰብአዊ እርዳታ ላይ የምታደርገው ንቁ ተሳትፎ ከዓለም አቀፍ ድርጅቶች ዘንድ ተቀባይነትን በማግኘቷ የልማትና የእርዳታ ሥራዎች አጋር አድርጓታል። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢትዮጵያ ውስጥ ቁልፍ ተቋም ሆና ትቀጥላለች። ባህላዊ ጥበቃን፣ ሉዓላዊነትና ብሔራዊ አንድነት እንዲሁም የሀገር ፍቅርን ማስተዋወቅን የሚመለከቱ በርካታ ሚናዎች አሏት። እነዚህ ሁሉ በሀገሪቱ ታሪክና ማንነት ላይ የማይደመሰስ አሻራ ጥለዋል። ይሁን እንጂ በተለይ ከግብፅ ኮፕቲክ ቤተ ክርስቲያን ጋር ባላት ግንኙነት በኢየሩሳሌም በመገኘቷ ምክንያት ጉዞ ፈታኝ ነበረ። ቤተ ክርስቲያኗ ለረጅም ጊዜ የቆዩና አዳዲስ እየተፈጠሩ ያሉ አደጋዎችን መቋቋም ትችል ይሆን?
ኢየሩሳሌም ሰላም ሩቋት በየዕለቱ ደም የሚፈስባት ምድር። የእምነትና የትግል ኪዳን ዴር ሱልጣን የጊዜ ጉዞን እላስጨራሽ ትግልን እና የዴር ሱልጣን መነኮሳት የማይበገር ጠንካራ መንፈስ የሚያሳይ ጥናታዊ ፊልም። ኢየሩሳሌም የክርስቲያን የአይሁድና የእስልምና እምነት መሰረት ቅዱስ ቦታ። በቅርብ ቀን ታሪክ በጥንታዊ ድንጋዮች መካከል በሚንሸኳሸኩበት በቅድስት ሀገር ልብ ውስጥ የተቀበረ ያልተነገረ ታሪክ አለ። መገፋትን፣ ጥቃትን፣ የመቋቋም የእምነት ጽናትን፣ የማንነት የማያባራ ትግልን የዴር ሱልጣን ኢትዮጵያውያን መነኮሳት ለዘመናት ለተቀደሱ ቅርሶቻቸው ዘብ ቆመዋል። ስለሆነም አንዲት ቅንጣት ታህል ድንጋይ እንኳን አሳልፈን መስጠት የለብንም በጭራሽ። And we should not give up one little stone, nothing at all. ለፓትርያርኩ በሌላው በኩል ወርቁ ብሩ ስፍር ቁጥር ያለው ያን ሁሉ ዘመን የተጠቀሙባትን ኢትዮጵያን አሁን ብድራቱ ይኸው። በቅድስቲቷ ምድር በኢየሩሳሌም መገኘታቸው ብቻ የኢትዮጵያውያንን ዘላቂ መንፈስ በዛ መኖር የሚያረጋግጥ ያው ምስክር ነው። ነገር ግን ጉዟቸው ያለ ፈተና አልነበረም። የዴር ሱልጣን ኢትዮጵያውያን መነኮሳት ከመፈናቀል እስከ ዘር መድሮ ለማሰብ እንኳን የሚከብዱ ፈተናዎች ገጥሟቸዋል። ሆኖም በእነዚህ ሁሉ ጊዜያት እምነታቸው ሳይናወጥ ቆይቷል። ጎልጎታ የክርስቲያኖች እምነት መሰረት ነው። ምክንያቱም አዳም የተቀበረበት አብርሃም ልጁን ይስሐቅን ለመስዋዕትነት ያዘጋጀበት ቦታ ነው ተብሎ ይታመናልና ክርስቶስ የተሰቀለበት ቦታ ስለሆነ በካቶሊኮችና በኦርቶዶክስ አማኞች ዘንድ በእጅጉ የተከበረ ቅዱስ የተሰኘ ቦታ ነው። ሌላው ደግሞ ኢትዮጵያውያን ጎልጎታ ውስጥ 4 ቤተ መቅደሶች እንደነበራቸው ለማወቅ ችለናል። By legend, ቅዱስ ቦታው ነው ወደ ኢትዮጵያ መጀመሪያ የመጣው። ይኸውም በመጽሐፍ ቅዱስ የተጠቀሰው የንግሥት ሳባ ወይም ማክዳና ንጉሥ ሰለሞን ታሪክ ነው። practical terms, Christianity came to Ethiopia through the Greater Holy Land. ብዙውን ጊዜ ሁሉ ነገር በሚረሳበት ዓለም ውስጥ ታሪካቸው የእምነትን ኃይል፣ የማህበረሰብን ጥንካሬና በምንም የማይበጠስ ከእምነት ቅርስ ጋር ያለ ትስስር ምስክር ነው። ይህ አስደናቂ ቪዲዮ በስሜታዊ ጥልቀቱና በታሪካዊ ፋይዳው ታዳሚዎችን ይማርካል። ብሎም በዴር ሱልጣን ኢትዮጵያውያን መነኮሳት ያሳዩት ዘላቂ ተጋድሎና ጽናት ላይ ብርሃን ይፈነጥቃል። ታሪኮቻቸውን ተመልከቱ፣ ድምጻቸውን ስሙ፣ ከጎናቸው ቁሙ። ድንቅ ጥናታዊ ፊልም በቅርብ ቀን